መንፈሳዊ ህይወት የጀመራችሁ ወይም ለመጀመሪያ ያሰባችሁ መንፈሳዊ ጉዟችሁ እንዳይቋረጥ ማድረግ ያሉባችሁ 5 ነገሮች። አንደኛ፣ በሂደት ማደግን መልመድ ወይም ትዕግስትን። መንፈሳዊ ህይወት በአንድ ጀንበር የሚቀየር ሳይሆን በየቀኑ የሚገነባ ሂደት ነው። ልክ እንደ መራመድ ነው። መጀመሪያ ላይ እንገዳገዳለን፣ ከዛም እንወድቃለን፣ ግን እየቆየን እንጠነክራለን። የጻድቃን መንገዶች ግን እንደ ብርሃን ይበራሉ፣ ሙሉ ቀን እስኪሆንም ድረስ እየጨመሩ ይበራሉ ይላል። ስለዚህ መውደቅ መነሳት እንደሚኖር ማወቅ አለብን። ሁለተኛ፣ መንፈሳዊ ጓደኛ መምረጥ። ወደ እግዚአብሔር የሚያቀርቧችሁ፣ ለጸሎት የሚያነሳሷችሁ፣ የሚያበረቷችሁን ጓደኞች ምረጡ። ይህንን ማድረጋችሁ ጉዟችሁ እንዲቀል ያደርጋል። አንድ ብቻ ከመሆን 2 መሆን ይሻላል እንዳለ እንዲሁም ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል ይላል። ሶስተኛ፣ ፈተናዎች ሲመጡ አለመደናገጥ ወይም መጽናት። መንፈሳዊ ህይወትን ስንጀምር ስንፍናና ፈተናዎች ሊመጡ ይችላሉ። ይሄ የተለመደ ነው። ታዲያ ስንፍናና ፈተናዎች ሲመጡባችሁ እግዚአብሔር እየተወኝ ነው ብላችሁ አታስቡ። በልጦ ወደ እግዚአብሔር የምንቀርብበት ሰዓት መሆኑን እወቁ። ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ። አራተኛ፣ የምናደርጋቸውን ነገሮች በትንሽ ነገር መጀመር እናም መታመን። አብዛኞቻችን በአንድ ትልቅ ደረጃ ላይ ለመድረስ እንቸኩላለን። ነገር ግን በቀን 5 ደቂቃ በመጸለይ 1 ምዕራፍ መጽሐፍ ቅዱስ በማንበብ ትንሹ መጀመር ጉዟችንን ቀላል ያደርገዋል። ጌታውም መልካም አንተ በጎ ታማኝም ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ እንዳለው ተጀመራችሁት በትንሹ ታማኝ ሆናችሁ ቀጥሉ። 5ኛ፣ የእግዚአብሔርን ፍቅርና ምሕረት ማሰብ። ኃጢአተኛ ነኝ፣ መንፈሳዊ ህይወት ለእኔ አይሆንም በሚል የጥፋተኝነት ስሜት ውስጥ እንዳትገቡ እግዚአብሔር ሁሌም እጆቹን ዘርግቶ እንደሚጠብቃችሁ ማሰብ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ቢሆን እንደ በረዶ አነጻዋለሁ፣ እንደ ደምን ቢቀላ እንደ ባዘቶ አጠራዋለሁ እንዳለ ለፈው ህይወታችን ምንም ይሁን ምን እግዚአብሔር ሁሌም እኛን ለመቀበል ዝግጁ ነው። ስለዚህ በመንፈሳዊ ጉዟችሁ ጠንክሩ ለማለት ነው። ይቆይ።